ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ነው? ሁሉ ተማም አለን። ዛሬ ለመኖሪያም ሆነ ለትርፍ በጣም ምቹ ሆኑ በአዲስ አበባ የሚገኝ አፓርትመንት ቤቶችን ይዤላችሁ መጣሁት። ይህ አፓርትመንት ቤቶች የሚገኙት ከሜክሲኮ ወደ ሳሎት በሚወስደው መንገድ ወይም ዋናው መንገድ ላይ የድሮ ሜቴክ አካባቢ የሚገኝ አፓርትመንት ቤቶች ናቸው። እንግዲህ የዩቲዩብ ቤተሰቦቼ ይሄ አፓርትመንት ቤት የሚገኘው ከዩ በጣም ቅርብ በሆነ አካባቢ ሲሆን እዚህ አፓርትመንት ላይ ሁለት ብሎኮች ያሉት G+22 አፓርትመንት ነው። ሁለት ቤዝመንቶች ያሉት ደግሞ ለፓርኪንግ ከሁለት ቤዝመንት ጀምሮ እስከ ሁለተኛ ፍሎር ድረስ ለፓርኪንግ ምቹ ሆኖ የተከፈተ አፓርትመንት ቤቶች ይገኛሉ ማለት ነው። ከሶስተኛ ፍሎር ጀምሮ እስከ 22ኛ ደግሞ የተለያዩ አፓርትመንት ቤቶች ከባለ 1 እስከ ባለ 3 ለመኝታ ቤት አማራጮችና ከ46 ካሬ እስከ 177 ካሬ የካሬ አማራጮች ይገኛሉ። እዚህ አፓርትመንት ላይ ባለ 1 ባለ 2 እና ባለ 3 በጣም ልዩ በሆነ የካሬ አማራጭና በጣም ሰፊ የሆነ ደግሞ የቤት ዲዛይን አማራጭ እዚህ አፓርትመንቶች ላይ ማግኘት ይችላሉ ማለት ነው። ይህን አፓርትመንት በካሬ 86000 ብር በ15% ቅድመ ክፍያ ልሸጥ ነው የምንገኘው። ከ15% በላይ ለሚከፍሉ ደንበኞቻችን ደግሞ ለየት ያለ ቅናሽ እናመቻችላችኋለን። በሀገር ውስጥም በውጭም ለምትገኙ ደንበኞቻችን ይህ አፓርትመንት ከገዛችሁ ለተርፍም ብትሉ ለመኖሪያ በጣም ምቹ አፓርትመንት ቤቶች ናቸው። እውነትላችኋለሁ ይህን ቤት ገዝታችሁ 100% ታተርፉበታላችሁ። ለበለጠ መረጃ በዚህ ቁጥር ይደውሉልኝ። ናትናኤል እባላለሁ። ሰናይ ቀን